Okay, this is Old Town Jerusalem. Damascus Gate na mangabaw. And it's surrounded by atar. For the most part Arab quarter no. በስድስቱ ቀን ጦርነት ነው የተወሰደው በእስራኤል እና ውስጥ ልንገባ ነው in a minute. Betty and Mimi are getting ready to gear up my little daughter, and here we go. Say cheese, baby. We're going to Jerusalem, baby. Old town. West side, no? Okay, this is Damascus Gate. There are about 8 gates መግቢያ ወደ ጀሩሳሌም ይሄኛው የአረብ ኳርተር ነው ሞስትሊ አረቦች የሚገቡት የሚወጡት በዚህ በኩል ነው ኦኬ St. Helens Coptic Church St. Helens Coptic Church in Pasadena San Antonio Coptic. Okay, zila ነው ሰኝ ጣራ ላይ ያለ የኢትዮጵያ ቸርች the graffiti አለ በጣም ይገርማል unbelievable ያለ ኢናንሳ ስቴሽን ነምበር 9 ይሄ መስቀሎቹ ይጂ ሚሚ መስቀሉ ጋር ይጂ go to the cross እንደዚህ ሰዎች ያስፈታ wait hold on እንደገና explain that again የኛው ምናየው መስቀል ጌታችን ኢየሱስ ከጌተሰማኒ ጀምሮ ከተያዘበት ጀምሮ መስቀል ተሸክሞ ሲመጣ 9 ጊዜ ወድቋል። ኦኬ ይሄ 9ኛ ጊዜ ወደቀበት ነው እና ወደ ኋላ ብንከተል ይሄን ቻናል ግን እያንዳንዱ 8ኛ ማርክ ተደርጋለች ያለ አማርክ ተደርጋለች ኦኬ ታንክ ዩ ከዚህ በኋላ መስቀል ኦኬ ከኔ በለጠ ገዳሙ አስተዳድራሉ ሳጨፈሩ እንደውም እኛን ያና አብርሃም ደግሞ ልጁን የሰዋበት ቦታ ዋው እሱ የትኛው ነው ኦኬ ፊፊ ይሄ የኢትዮጵያው ቸርች ፕሮፐርቲ ነው በግብጾቹ ጋር የሚጣሉበት ያሉት Biserica etiopiana coptă erau împreună. S-a întâmplat și acolo o schismă, ca și în Europa. În Europa, marea schismă numit timp de sfatul, când s-a despărțit biserica bizantină de biserica latină. Da? A fost o schismă și în Africa, da? În care în secolul al V-lea s-a despărțit biserica coptă de biserica etiopiană. Dar atunci erau împreună. Acolo etiopienii we have a movie part of the church ገቢ ላንሳሽ ኦኬ ወዴት እየገባሽ ነው ወደ ኢትዮጵያው ቸርች ኦኬ ነይ ሚሚ አንቺም ገቢ ነሽ ኦኬ እሺ መጣ ሚሚ ፊፊ ጎ ቀስ ያጃት እንዳይረግጧት አለ በር ሌላ በዛ በኩል it's open በዛ ዙር ሞላ በዛ ዙር ግቢ አስገቢያ ትገባ ስትገባ ግቢ ፊፊዬ ሰማታ ነው ተወራ No, give me, go inside, it's okay, Fifi. Which one? 2 red ones and 1 black one. Okay. Ne, Fifi. Hey. የኢትዮጵያ ቸርች ውስጥ ያለው ሱቅ ነው አስቴሲ ሳይድ ማሆይ ሰው የረዱ ነው እዚህ ኮምፓውንድ ሰልዲ ኩራጅ አንተኒ Înțelegi? Ioanes. ቤታ እሺ ደህና እግዚአብሔር ይመስገን እሺ
ነዛ አልወጣሉ ያኛው ቅድም ያልከው የግብጾች ያኛው ከግንብ በኋላ የተጣሉበት ነው ክርክራ ይሄኛ ነው ኦኬ ስለዚህ ኢትዮጵያ ገዳም ነው ኢትዮጵያ መልስ Ça c'est qu'il a dit. L'Éthiopie. service ሰውዬው እነሱ Je suis allée avec. Je suis éthiopienne. She is coming from Africa with a lot of gifts. Ivory, gold, silver, to please Solomon. Solomon coming from Jerusalem with elderlies of Jerusalem to advise him if she is okay. And when they met, it was a click. They fell in love with each other. She was attractive, he was clever and handsome, and was a click. And she became another wife of Solomon. Solomon had a harem. He had 1,000 wives, and she became to be part of them. They believe that their roots to the Holy Land are roots of Queen of Sheba, but became to be wife of Solomon. Okay, we walk in. يوم وصل عنده قبض إني قاري نوران إني أنا نميلود يعني بس كريستيانو نمدهني على مني أنا نميلود እናተ ኮርቱ ምን አለ من يعني مهونون ما قال لي እንትን አስገብታችኋል ሰምቻለሁ ነገር መልስ የለም አይፈራቸው አላ በጥቅም ጉዳይ እነሱ ተይዘው ለኛም ሊፈርዷቸው አሉ እኛም ላይ እንዳይፈርዱ እውነቱ የኛ ነው ለነሱም እንዳይፈርዱባቸው ይጣሉናል ብለው ፈርተው ያው አለን እስካሁን በቃ ዝም ብሎ ማጥራትም አንችልም ምንም አንችልም ያው እንደዚህ እንደምን እንዴ ማጥራት ትንሽ አሁን መስማር የመምታት እንደዚህ ኮኮሲል ቢል ማአት ወታደር ይመጣ አሁን ያስፋፋችሁ ይመስላችኋል ምን ነገር አንሰራም ያው እንዳለ ሽንት ቤቱን በስቃይ ነው ሁሉ ነገር በስቃይ ነው ኑሮ መብራትም የለም አሁን መብራት እንደዚህ ክረምት ሆኖ ትንሽ ሂተር ሶኬት ባረግ ኤሌክትሪክ ይወድቃል እንትን የለውም ፓወር አይችልም እንግዲህ ጨምር አይ ችግርሽ ይችላል እግዚአብሔር ይጠብቅልን አመሰግናለሁ እሺ ባይ ቴንክ ዩ እግዚአብሔር ይጠብቅ በጣም አመሰግናለሁ ፈታና ለሚጠብቅልን ሰጂኒ ቆጆ ሰጂ አይወለች ወሰጃፈስ አረ በእውነት በተክልዬ አሁንት አንዱ ሰይፈቅሽ አይወሰች ወሰጂ ነው አይደን ያስፈልግ ችግር የለም አረ ነገር ለምን እንዴ ባገርኩና አንቆይ ማለት ነይ ፊፊ 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 Fifi? Say thank you. Okay, that's enough. All right, thank you. Yes, baby. You understand? Yes. ሌላው ሰው አይገባም እንዴ ፈረንጆች እንዳይገቡ እንዴ ለኛ ለኢትዮጵያ ችግር የለም ግን ምንድነው ለምን ፈረንጆች አይገቡም ይሄ ወደኛ ገዳም እንዳይገቡ ያክል ነው የገባው ይላል ይለምኑናል አንዳንዱ ቢለምኑ አሳያ ግን አሁን ምንም እርዳታ አይደለም ወሬ እነኚህ የሚገቡት ሁሉ ገብተው ወሬ ይሄ ነው እንጂ ለረዱ ስራች አሁን ከለከለ ወይ ቻርጅ ማድረግ ነው አይቻልም እሱ ይቻላል ኦኬ ይሄ አፕ ነይ የሲታት የቱ ጋር ነው የቱ ጋር ነው አብርሃም ልጁን ሊሰዋ ያለው እሳቸውን ያ አይ ለአልሰና መጣን ከየት መጣን አሜሪካ እዚህ ነገር ነው በእውነት በአንድ አይኔ በእኛ ስታርስ ስደተኛ ሴት ወንድ ትንሽ ትልቁ ነው በዓለም ተሰዶ ኢትዮጵያውያን አሳዝነኛል ስንት ዓመታችሁ ነው አሜሪካ
Speak Amharic? Thank you very much. Thank you very much. What is this? What is this? እና ይሄ ኢትዮጵያ ቦታችን ነው። መጀመሪያ ንጉሥ ሰሎሞን ለንግሥት ሳባ የሰሎሞንን ጥበብ ለመረዳት ያው መቼም ሰሚህ ይስር እንደተባለው ከመስማት ማየት ይበልጣል እና ይሄ ሰሎሞን እግዚአብሔር የሰጠው ከፍ ያለ ከዓለም እውቀቱ በበለጠ ስለሆነ የዓለም ባለስልጣን እየመጡ ይጎበኛሉ እና እንደ ኢትዮጵያ ታድሎ እግር መንገዱን በዚሁ መጥቶ በእግዚአብሔር ያመነ ከእስራኤል ቀጥላ ሁሉ ኪዳን በመጀመሪያ እግዚአብሔርን የምታምን ያወቀች ኢትዮጵያ ብቻ ናት። እንግዲህ መታ ተይታ እውነት ማንም ከዚያ በፊት ማንም ሳያስተምራት ይህን የሰጠህ እግዚአብሔር የተመሰገነ ይሁን ብላ አፏን ከፍታ እግዚአብሔርን ስንጠራ እግዚአብሔር አምና ቀዳማዊ ምኒልክን አርግዛ ሄደችበት ነው ቦታ ይህ ስልጣን ማለት ይሄ የባለስልጣን ቦታ ማለት ነው እና ሌላው በአራቱ ማዕዘን እየመጣ የሶሎሞንን ጥበብ ሰማውን ለማየት ቢመጣም እንደ ኢትዮጵያ ታድሎ በእግዚአብሔር አምኖ የሄደ የለም። በታሪክ ማንኛቸውም ቢሆን በየቋንቋው ቢተረክም ማንም ለኢትዮጵያ ቅድም ያለ አንድ ቅዱስ ደም ሳታፈስ በእግዚአብሔር ያመነች ኢትዮጵያ ብቻ ናት። እስራኤል ስለ ክርስቶስ የተላኩላትን ስንት ነቢያቶችን እንደ ጎመን እየቀረበች እንደ እንጨት እየፈለጠች በድንጋይ እየወገረች የገደለች ናት። ኢሳይያስን ኤርምያስን ዘካርያስን ቅዱስ ይመሰክራል። ኢትዮጵያ ግን አንድ ቅዱስ ደም ሳታፈስ በመጀመሪያ ያው እንደነገርኳችሁ በዚህ ኪዳን አመነች። ቀጥሎ ደግሞ እናንተ መጽሐፍ ቅዱስ አነቡያል አንባለ እና ጃንደረባው ምናምን የሚል ሰምታችሁ አንባችሁ መጀመሪያ ከምን ላይ ነው ስንት ምዕራፍ ምን ላይ ነው በጣም አዝናለሁ ይቅርታ እንደሱ እንኳን ዲቴል ሀብተወልድና ስመ ክርስትና ያለው ሰው መጀመሪያ በስላሴ እንግዲህ በክርስቶስ ክርስቲያን የተባለበት በሴትም ሆነ ለወንድ ማወቅ ነበረብን አለ ግዴታችን። ሌላው አሁን ያው በልምድ ይሁዲው እስላሙ ማንኛቸውም ከሃይማኖት ከኦርቶዶክስ ሃይማኖት ውጭ ሆነው ያው እናትና ባቆየው ባይሉ ያው ከተማሪ ቤት አፉን ሲከፍት ተማሪ ሲገባ ሃይማኖቱን አውሮት ይማራል። የኛ ግን ያው አባቶቻችን በቅዱሳን በድሮ ባይሆን ታሪክ ይቻላል እንጂ አሁን ዛሬ ሲጠይቁት አንድ መልስ የለም። ያሳዝናል፣ ያሳፍራል። እና ኢትዮጵያ ቅድስት ሀገር ናት። በሁሉም አዲሱን እህት እየሰማሽ ነው? አዎ እየሰማሁ ነው። አይን ወደያ ከሄደኮ ልብም ነው ነው ትክክል ነው። እና ስለዚህ ሷልሽ ናት የትን አብረሽ ተጃለች። ግን ከቦታው ካደረሰሽ የመነግስት ታሪክ የመንፈሳዊ ነው። ያው የራስሽ በክርስቲያን በክርስቶስ ክርስቲያን የተላልሽበት ነው። እና ስለዚህ ይሄን ለማስረዳት ነው። በመጀመሪያ እንግዲህ ንግስት ሳባ ብሉይ ኪዳን ከተቀበለች በኋላ ቀዳማዊ ምኒልክን አርግዛ በእግዚአብሔር አምና ሄደች ነው። እዚህ ቦታ ይሄን እውቀት የሰጠህ እግዚአብሔር የተመሰገነ ይሁን ብላ እግዚአብሔርን አመስግና ቀዳማዊ ምኒልክን አርግዛ ሄዳለች። ይሄ ደር ስልጣን ማለት ባለስልጣን የሰጠው የባለስልጣን ቦታ ማለት ነው። 1000 ዘመን ጁዝ ኢትዮጵያ ያው ይሁዲ ማለት አይደለም። ከዚህ ያረች ፒያሳ ይሉታል ፋሲካ ለማክበር በየዓመቱ እየመጡ ከዚህ እያከበሩ ይሄዳሉ። እያከበሩ ሲሄዱ ኢትዮጵያውያን በ34 ዓመተ ምህረት ፒያሳ ፋሲካ ለማክበር ማለት ነው። ጃንደረባው የሐዋርያት ሥራ ምዕራፍ 8 ቁጥር 26 ልብ አድርጉላችሁ። ሁላችሁ ክርስቲያን አይደላችሁ? ወይም ጻፈው ወይም ያየቀዳች ነው ብትቀዳው ታይሽ ጻፈው ከዛ በጣም ጥሩ ይሻል። ኤፎ ሆለህ ትሪፖል ሰላም מצוין. የበናኑ ሳልፋት የአብርሃም ይስሐቅ סיפור. אתם יודעים? אלי מדבר אליך. זה סיפור, אתה יודע? זה סיפור. עקדת יצחק? כן, זה נכון. זה בננו צרפת, זה. בסדר? בסדר, מבסוט. בואו. רגע, יופי. סליחה לאתיופיה אנשים, אני אספר גם אתה למדריך. ספר להם לאנשים שלך. מחכים לנו באיזה מקום, אז אין לי זמן. בסדר, למה אתה ספר לאנשים, אתה מדריך, ספר להם. אני מספר לאתיופיה אנשים. ביי להתראות, שלום.
እና ከምን ላይ ነው ያለው በ34 ዓመት በኋላ በጣም ጎሽ እኔም መያዛችሁን ለማወቅ ነው እንጂ ያለሁበትን አረሳሁት ግን እንደው እየዘራሁ እንደሆነ መያዛችሁ ነው አዎ እና በ34 ዓመተ ምህረት ማለት ጌታችን ስራውን ሰርቶ ባረጋው በአመቱ ማለት ነው ሐዋርያት አባቶቻችን ሁሉ መሐሩስ ተኩላጥና ዓለም ከማለቱ በፊት ቀድማ ብሉይ ኪዳንን ያመነች ሐዲሱንም ቀድማ ያመነች ኢትዮጵያ ናት እና ፔሳን በይሁዲነቱ ፔሳ ለማክበር ስለመጣ መጥቶ አክብሮ ሲመለስ ጃንደረባው ይጥለዋል እንግዲህ ጃንደረባው አንብቦ ከሆነ ምዕራፍና ቁጥሩ ትዝ ባይልህም ያው ጃንደረባው ይላል እና የሐዋርያት ሥራ ምዕራፍ 8 ቁጥር 26 ፔሳን አክብሮ መጽሐፈ ኢሳይያስን እያነበበ ሲሄድ መንፈስ ቅዱስ ሐዋርያው ፊልጶስን ልኮ ይሄን ሰረገላ ተከተለው ሰረገላ ማለት እንደ ዛሬ አውሮፕላን መርከብ ሳይሆን በጋሪ የሚጎተት ጋሪ ነው አዎ አሁን ከዚያ ተሳቦ መጽሐፈ ኢሳይያስ እያነበበ ይሄዳል ኢትዮጵያ ብሉይ ኪዳን አልተቀበለችም ለሚል ሰው ማስረጃው መጽሐፈ ኢሳይያስን በማንበብ እንግዲህ ከምን አገኘው ይባል ነው ሲያጠማት ነው ያነበ እሱን ታርበው ታስተውላዋለህን አለው የሚያስረዳኝ ሳይኖር አላውቀው አለና አዋቂ ብልህ ስለሆነ እንዳንተው ነብዩ ይሄን የተናገረው ስለራሱ ነው ወይስ ስለሌላ ነው ብሎ ጠየቀው ፊልጶስ ሐዋርያው ኢትዮጵያዊ ፊልጶስ ደግሞ ሲመልስለት ስለራሱም አይደለ ስለሌላም አይደለ ስለ ክርስቶስ ነው ብሎ አዲስ ወንጌልን በመጀመሪያ ሰበከለት ከዚያ በኋላ ከመጀመሪያው አንስቶ እስከ መጨረሻው ድረስ ክርስቶስ የሰራው አሁኑ በጣም አሳምሮ የበለጠ አድርጎ ነገረው ተደሰተ ለብዙ ሰው በጠቢብ ሰዓት ይቃተለው ይባላል ለብዙ ሰው አንድ ሁለት ቃል ይበቃዋል ልብ ካለው ማለት ነው ግን የኔ ሊቀው ከድንጋይ እንደማፈስ ይባላል ቶ ዘሰኪ ወይት ቲክ ከዛ በኋላ መጨረሻው ያነበበለት በጣም ተደሰተና እሺ ነው እንዴ ያው ታሪክ እኮ ነው መነግራቸው አስረዘምኩ መሰለን እሺ ሚራስ እሺ እና ከዚያ በኋላ ከመጀመሪያው እስከ መጨረሻው ድረስ አበጥሯል ነገረው ስለ ክርስቶስ ነገረው ተደሰተ ልክ ሲል ውሃ ምንጭ አየ አሁን ከዚህ ተጠመቅ ማን ይከለክለኛል አለ አሁን እናንተ መጣችሁ ከተገናኘና ልክ ከአዲሱ ብዙ ሄደናል እሱ ግን አሁን በ5 ደቂቃ ወዲያው ተደሰተ አመነና አሁን ከዚህ ተጠመቅ ማን ይከለክለኛል ክርስቶስ ካመነ ማን ይከለክላል አሁን እንደነገርኩህ ክርስቶስ የእግዚአብሔር አምላክ ክርስቶስ አምላክ መሆኑን አምኛለሁ እንዳስተፈቅደላለው ከሰረገላ ወረዱ አጠመቀው ሙቀቱን ኢትዮጵያ ኢትዮጵያ ታሪክ እንግዲህ በመጀመሪያ በንግስት ሰባ አማካይነት ብሉይ ኪዳን ተቀበለ በኋላ ደግሞ በጃንደረባ አማካይነት ሐዲስ ኪዳን በክርስቶስ አመነች ኦርቶዶክስ የመጀመሪያው ኢትዮጵያ ኦሪጂናሏ ይሄ ነው ታሪካችን እንግዲህ አቆየኋችሁ የይስሐቅን የአብርሃም የይስሐቅ ይሄ ነው ቦታው እንግዲህ በመጀመሪያው እንግዲህ ኬብሮን ልጅን ሰዋልኝ ብሎ አመጣው ሲመጣ በሶስት ቀን ተውዞ በሶስተኛው ቀን ሲመጣ እንግዲህ ሶስት ተራራ አንዱ ይሄ መካከለኛው አንዱ ጽርሐ ጽዮን አንዱ ቤተ መቅደሱ ተሰራበት የሰው ቤተ መቅደስ ተሰራበት አሁን ከሱ ከመካከለኛው ወይስ አምደ ብርሃን እንግዲህ ከዚህ ሰዋ ሲለው ማስታወቂያ መለያ ማለት ነው እንግዲህ ሶስት ተራራ ሆነ አሁን ከመካከለኛው ከአምደ ብርሃን ተገኘ ከዚህ ሰዋ ሲለው ነው ብሎ ከዚህ ሰዋ እኛ ብቻ ሳንሆን ኢትዮጵያውያት ምን ተርከው ዓለም በሙሉ የሚያውቀው ከዚህ ነው ተርከው ይሆን በዚህም ደግሞ ክርስቶስ የተሰቀለው ለዚህ የመጣው ሰውየው አስተቸኩሏል ይሄ ነው የሰማችሁትን ከልቦናችሁ ያውለው ያሳድራል እሺ እኔ አመሰግናለሁ ይሄን ደግሞ እናንተ ይዛችሁ ወዳችሁ እንደሌላ ጨዋታ ሳይሆን እንደሌላ ጨዋታ ሳይሆን ወስዳችሁ ኢትዮጵያዋት እንድታበረክቱ ነው እንጂ በዚህም ይቀር አይደለም ኦኬ እሺ ሰላም እሺ ሰላም ወገኖች ወደ ኢትዮጵያ እንድትገቡ ያርጋችሁ ወገኖች ወደ ኢትዮጵያ እንድትገቡ ያርጋችሁ የሰው ሀገር እናንተ ኢትዮጵያ ምንድነው ምንድነው አለ ቦታው ይሄ
Okay, okay. Fifi, you're gonna have to walk now, okay? Please. Okay. Nay, nay, give me a hand. Give me a hand. Give me a hand. Fifi. Okay. Tay. Watch out, watch your step, Fifi. Jump. Okay. Thank you. ምንድን ነው አልከን አሁን? ብሎ ኖ እንትን ሰሩበት። የቱ ነው ቦታ? ምንድን ነው? በቃ ንገረኝ፣ አልሰማሁም። ምን አለ? እዛ ላይ የተሰቀለበት ቦታው ነው። እሺ ቸርች እኮ ሰርተውበት ነው። አዳታይ ሞት ነበር። ተራራ እዛው ነው ድንጋይ ሰቅለው። እሺ እዛ ላይ የተሰቀለው ከዛ ደግሞ የተቀበረው የት ነው? የተገነዘው እዚህ ጋር የተገነዘው እዚህ ነው። የተቀበረው ሰው የሚሳለም ኦኬ አሁን ሚሚ you take pictures I'll take videos go ቤቲ ፊፊ ይሄ የተገነዘው ኢየሱስ ክርስቶስ የተገነዘበት ቦታ ነው። ነይ ሳሚ ሚሚ ፊፊ ኦኬ ሚሚ go ሚሚ የተገነዘበት ቦታ ላይ ሚሚ የሳመች ነው። ሳሚያ ታዲያ እንዴት ነው ነገር? እሺ ግድ የለም አይ ነው I got it. Nay. Fifi, come go touch that. Nay. Come on Fifi. Go to Mimi. Station covered for 50 minutes. Fifi right here. Okay, Betty, come on. ይሄ የተገነዘበት ቦታ ነው። ኦኬ ስዊችን ካሜራውን go I'm Betty. Just give me this and go there. I don't know. You don't want? Okay, you're not gonna be there. Go up on ወዴት ነው የምትሄዱት? አሁን ወዴት ነው? ወደ ጌታ ኢየሱስ ወደ ተሰቀለበት ቦታ እየሄድን ነው። አይ ምንም አሁን ከወሰዱትም እንደው ጦስ ይሆናቸው አረቦቹ መጥፊያቸው ይሁን። ስማ አረቦቹ ቆይ ንገረኛ አሁን ኦኬ የቱ ጋር ዋው አንብሊቨብል በጣም ቆንጆ ነው። ምንድን ነው ይሄ? የተሰቀለበት ቦታ ነው። እዛ ስር የሚገቡት ምንድን ነው? ቦታዋንና ቦታዋ ስፔሷ ራሷን ነው። ኦኬ ና ቆይ ይሄ የተገነዘበት ቦታ ነው እና ታሪኩ ደግሞ በስዕል መልክ እዚህ ጋር ኤክስፕሌን ተደርጓል። ይዘውት ሲሄዱ ከተሰቀለ በኋላ እዚህ የተገነዘበት ቦታ ራሱ ቦታው ይሄኛው ነው። ድንጋዩ ራሱ ቦታውን ሸንች ሚሚ the new camera on. I'm the camera on. That's okay. It's okay. Hiji Fifi. Go Fifi. Go over there. Go inside. Go with Mimi. I'm the camera Mimi. ይሄ ኦኬ የተሰቀለበት የእንጨት የነበረበት ቦታ ነውና ሂጂ ሚሚ ፊፊ Go just like ትመርከክ ሰዎቹን አይታ ነው። Go ፊፊ ጎንበስ ዝቅ በይ አንቺ አብረሽ excuse me French ውጪ ቶሎ ሚሚ ረፋል ቶሎ አንቺ ፍሊክ አድርጊ Fifi, come on out. Out, Fifi. Come on. Come on, baby.
Okay. Go. Betty. I'm taking a... Σε παρακαλώ, τελείωσε, έχεις μια ώρα, τι το πέρασε πέρα. ገፍቶ አስወጣኝ እኮ የትኛው መቃብር የትኛው ነው? ኦኬ ወደ መቃብሩ ሚሚ we're going to the መቃብሩ ጋሪውን ላምጣ በዚህ ነው የምንመለሰው እዚሁ ነው እሺ ነይ ፊፊ number 1 yes ይሄ ደግሞ ኢየሱስ ክርስቶስ የተቀበረበት ቦታ ነው እነ ቤቲ ወረፋ እየጠበቁ ነው ወረፋ ተጠብቆ ውስጥ ይገባል ይሄ ኤግዛክት ስፖቱ ነው ሻማ እያበሩ ነው ወደ ውስጥ ይገባል ኢቨንቹሊ ተራችንን ጠብቀን ወራችን እንገባለን አሜዚንግ ፕሌስ ነው በላዩ ላይ ነው ቸርች የሰሩት ቶሎ በይ ያጃት ቶሎ በይ ቤቲ ምን ላድርገው እሺ እንትን እያደረገ እኮ ነው ጨለማ ስለሆነ ሂት እየሳበ ነው አሚን ላይት እንትን እያለ ነው አወረድኩት ወደ መቃብሩ እየገባን ነው የተቀበረበት ቦታ it's a little bit dark ግን ማየት እንችላለን ይሄ ምኑ ነው አንዱ ቦታ እንትን ነው ይሄ ምኑ ነው ነግረንም እንዴ ቢኒ ፎቶ አንሺ ይወጣል በደም ጨለማው ስለሆነ እኛ ነው ኢየሱስን ስታበረ ነው ይታየኛል አሁን አንሺ ወደዚህ ቢኒ ዝም ብለ ኦኬ now we're going into the ዋናው መቃብሩ አይደለ ኦኬ ፊፊኒ አሁን ወደ አክቹዋል መቃብሩ እየገባን ነው ኦኬ